እንደሰማሁት ከሆነ መድረኩን ሊሰጡት አልፈለጉም። በግድ ሰውየው ደፋር ነው። በጣም አንድ የሰፈር ዱርዬ የምታውቁት ዱርዬ የማያደርገውን ነገር የሚያደርግ ሰው ነው። ምክንያቱም ካደረጉ ወዲያው በሳምንታት ውስጥ ነው የሼህነት ደረጃ የሚሰጣቸው። ኡመር ኮምቦልቻ የሚባለው ሰውዬ ደግሞ ሙስሊሞች የሚያከፍር ሰው ነው። ከዋብያ ጋር መስገድ አይበቅ። ዲን ግን ከስሜትም በላይ ነው። ምን ይመጣል? ይህን ስናገር ምን ይመጣብኛል? ምን ሰው ላይ አደርሳለሁ? ሰብስክራይብ ማድረግ አትርሱ። ኮሜንት ላይ ሀሳባችሁን አጋሩ። እንደምታውቁት ትላንት እሁድ አጂ ሙፍቲ ቤት የሰደቃ ፕሮግራም ነበረ። ከዛም መግለጫ እንሰጣለን ብለው የማይመጠንና አስነዋሪ በህግ ሊያስጠይቅ የሚችል ንግግሮች ሲተላለፉ ነበር። ሰዎቹ እንደዚሁ በሰው ትከሻ ላይ የሚረማመዱ ናቸው። እንደምታውቁት ሼህ ዑመር ኢድሪስን ብዙ ያሳሳቱ ሰዎች ናቸው። የማይሆን ንግግር እንዲናገሩ ሲገፋፉና ጫና ሲፈጥሩባቸው የነበሩ ሰዎች ናቸው። እንደዛም እንደሆነ በግልጽ ተናግረዋል። ከዚህ በፊት እስተ ማስጠንቀቅ ዑመር ኮምቦልቻ የሚባለውን ሰውዬ እስተ ማስጠንቀቅ ድረስ ደርሷል። እሱን ቪዲዮ ከፈለጋችሁ መጨረሻ ላይ አያይዝላችኋለሁ። እና ብዙ ጫና ሲያደርጉ የነበሩ ሰዎች ናቸው። ትላንትናም እንደ መድረክ አገኘን ብለው እንደፈለገ ሲቦርቁ የነበሩት ግን ህግ አለ ሊያስጠይቅ ይችላል ብለው ማሰብ መቻል ነበረባቸው። ያባላ ንግግር ነው ትላንት ከመድረክ ሲተላለፍ የነበረው። ዑመር ኮምቦልቻ የሚባለው ሰውዬ ደግሞ ሙስሊሞች የሚያከፍር ሰው ነው። ከዋብያ ጋር መስገድ አይበቃም፣ ከነሱ ጋር ጋብቻ አይበቃም። የነሱ ያረዱትን አትብሉ ብሎ ሚንበር ላይ በወጣበት ሁሉም መድረክ ላይ በወጣለት ዋብያ ሳይል ስም ሳያነሳ አይወርድም። አሁንም ትላንትና እንደዚሁ በጣም አጸያፊ እንደውም ቴሌቪዥን ፕሮግራም የሚያስተላልፈው ሀሪማ ቲቪ ይመስለኛል የትላንትናውን ፕሮግራም ያስተላልፈው ወንድሞች እንዳሉት የሱን ንግግር የተወሰነ ክፍሎችን ቆርጦ አውጥተውታል። በጣም ለጆሮ የሚሰቀጥጥ ንግግር ነው የሚናገረው። በአላህ ላይ ራሱ የሚያልፈው ድንበሮች ይሰቀጥጣሉ። እሱን ራሱ እንዴት ከዚህ በፊት እንዲሁ በተከታታይ ለእስር የተዳረገ ሰው ነው። አሁንም ግን በቀላል ነገር ነው የሚፈታው። አሁን ግን መጅሊሱ እንዴት ዝም ይለዋል ብዬ አላስብም። ተገቢውንና መማሪያ የሆነ ቅጣት በህግ እንደሚጠይቁት እጠብቃለሁ። ምክንያቱም ይሄ ኡማውን የሚከፋፈል ጥቂት ለሆዳቸው ያደሩ ሰዎች ኡማውን ለመበታተን ቀን ከሌሊት እንቅልፍ ከሌላቸው ሰዎች ጋር አብሮ የሚሰራ ሰውዬ ነው። ከንግግሩ ሁሌም በቃ ለከት የለውም። ደግሞ የሼህነት ማዕረግ ተሰጥቶታል እዛ መንደር። በነገራችን ላይ ከንግግራችሁ መሃል ትንሽ የአረብኛ ጣል ካረጋችሁ በሁለተኛው ሳምንት የሼህነት ማዕረግ ይሰጣቸዋል። ይሄ የተለመደ ነው። ቃሲም ታጁዲን የሚባለውም ሰውዬ እንደዚሁ ከዚህ በፊት የመጅሊስ ጸሐፊ የነበረ ሰው ነው። እዛ ላይ ሲሰራ ሲያገለግል የነበረ ሰው ነው። ግን በዛኔም በጣም መጅሊሱን ሲበጠብጥና ሙፍቲ ሀጂ ዑመር ኢድሪስን የማይሆን ነገር እንዲያደርጉ ከህዝብ ሙስሊም ጋር የሚያሻክር ንግግር እንዲናገሩ ሁሉ ሲጋፋፋቸው የነበረ ሰው ነው። ሰውየው በጣም ከባባድ ከፋፋይ ንግግሮች በመናገር ይታወቃል። ትላንትናም እንደዚሁ የማይሆን ንግግሮችን በሰደቃው ፕሮግራም ሲናገር ነበረ። በኮልፌ መቃብር ስለ ኮልፌ መቃብርም የማይሆን ቃላቶች ሲናገር ነበረ። ሙፍቲ ሀጂ ዑመር ኢድሪስ እዛ ያልተቀበሩት የኮልፌ መቃብር ህጋዊ አይደለም፣ የሰው እንባ ይኖርበታል፣ ሰው ዝም ብሎ የተፈናቀለበት ነው ብሎ ተናግሯል። እሱም ቪዲዮ መጨረሻ ላይ አድርግላችኋለሁ። የተናገሩትን ቪዲዮ በአጭሩ መጨረሻ ላይ አያይዝላችኋለሁ። እንደዚህ ብሎ ሲናገር ነበረ። ሌላም ከባባድ ቃላቶች ሲናገሩ ነበር። በህግ ሊያስጠይቀው የሚችሉ ንግግሮችን ሲናገር ነበር። ምንም የሚናገረውን የሚያውቅ ሰውዬ አይደለም። የተማረ የተባለ የቀራ የተባለ የሚሉት እነሱ እንደዛ ነው። ግን ምንም አንድ ጃይልን የኔ ቢጤ እንኳን የማይናገረው ንግግር ነው ሲያስተላልፍ የነበረው። ጸባጫሪነትን ነበር ሲገልጽ የነበረው። ብዙ ንግግሮች ሲናገር ነበር። ሌላው ሀሰን ታጁ ነው። ሀሰን ታጁ እንደምታውቁት በድምጻችን ይሰማ ጊዜ 2004 ከኮሚቴዎቹ ጋር አብረ የነበረ ሰው ነው። ከዛ በመሃል ነው ተቀንጥሶ እነሱን እንትን ሲል የነበረው አሳልፎ የሰጠ ሰው ነው።
በዛም ድምጻችን ይሰማ የትም አይሄድም ብሎ ስላሰበ ራሱን አግልሎ የማይሆን እነዚህ ቡድኖች አሁን ያለበት ቦታ ላይ ተወሽቆ በጣም አጸያፊ ነገር ሲያደርግ የነበረ ሰው ነው። አሁን ብሶበታል። እዛ ውስጥ ተወሽቆ አይሆኑ ነገራቶችን ሲናገር ነበር። ከዚህ በፊትም ተንታነው ምናምን ደረሳዎችን በመርዝ መርዘዋል ብሎ የማይሆን ህዝቡን ወደ እልቂት ሊያደርስ የሚችል ፖስቶ ፌስቡክ ላይ ነበረ። ከዛ በኋላ አጥፍቶታል። ሰውየው እንደዚህ ነው። በቃ በቅናትና በምቀኝነት ያበደ ሰውዬ ነው። እንደሚታወቀው እነዚህ ኡስታዞቹ ያንን ትግል ዋጋ ከፍለው ለስኬት አድርሰው አገር መንግስት እንዲቀየር ሁላ መሰረት የጣሉ ናቸው። የድምጻችን ይተማ ትግል ነው ኢህአዴግንም ከስልጣኑን የነቀነቀው። ከዛ በኋላ ሌሎች ኃይሎች ተነስተው ነው ስልጣኑ እንዲወርድና አሁን ያለው መንግስት እንዲሆን ያደረገው። ብዙ መስዋዕት ከፍለው እዚህ ያደረሱት ሰዎች ናቸው። እነሱ ላይ ነው የሚመቀኘው። አሁንም ከራሳቸው ሊወርድ አልቻለም። ጥቃቅን ነገሮችን ስተት የሚባለውን ያልሆነ ስተት እንኳን ያልሆነ ነገር እንደመሽለተው የመጅሊስ ያሲን ኑሮ ሁጥባ አይነት እንደዛ አይነት ነገር ካገኘው ብሎ ያነፈንፋል፣ ሲያገኝ ያሰፋበታል፣ ሰዎችን መከፋፈያ ያደርገዋል። በዚህ ይታወቃል የመጻፍ ችሎታ ስላለው። ያን ነገር ተጠቅሞ ውዥንብር ለመፈጠር የሚሞክር ሰውዬ ነው። ግን ሰው እንደ በፊቱ አይደለም። አሁን ነቅቷል። እያንዳንዱ ሰው እጁ ላይ መረጃ አለ። ዝም ብሎ የሆነ ሰው የሚያስተላልፍለትን ሚኒስትሪ ሚዲያ የሚተላለፍ ብቻ አይደለም የሚሰማው። አሁን እጁ ላይ የተለያየ ኢንፎርሜሽን ያደረከው ሁሉ ህዝብ ዘንድ ይደርሳል። በቀላሉ ትንታኔ ይሰጣበታል፣ ይወራበታል። እንደ በፊቱ ተሸፋፍኖ የሚታለፍ ነገር አይደለም። ሰው ያውቃል። አሁን ያለውን ሰው እንደ በፊት ጊዜ ሰው ዝም ብለህ እንዲህ በቀላል የምትሸውደው ሰው አይደለም። በጣም መረጃ ያለው እና እንደዚህ አይነት ድርጊቶች ደግሞ ሙስሊሞቹን የሚበታተን ነው፣ ጥቅም የማያስገኝ ነው። ምክንያቱም አሁን የተመረጠ መጅሊስ ነው ያለው። ያ መጅሊስ ደግሞ ህጉን በፈቀደ ተጠያቂነት ያደርጋል። ለምትናገሩት ንግግር ጥንቃቄ ያስፈልጋል። የሆነ ሰዎችን አስደስታለሁ፣ የሆነ ሰዎችን አነሳሳበታለሁ ብሎ የማይሆን ነገር መድረክ ተገኘ ተብሎ አይነገርም። ዋጋ ያስከፍላል። አሁን ያለውን መጅሊስ ለመጣል በቡድን ተቧርነው ምናምን ምርጫ ብለው አስጨንቀው ምርጫ ሳይሆንላቸው ሲቀር አሁን ደግሞ በሴራ ሙስሊሙን በመከፋፈልና ለጸብ በመዳረግ ከነገና ያቺ የሚቃምጡላትን ወዳቸውን የሚሞሉባትን ስልጣን ለመያዝ እንደሚፈልጉ የታወቀ ነው። ትግላቸው ቅርብ ለዛ አካባቢ መጅሊስ ያሉ አካባቢ ሰዎች እንደሚናገሩት ሁሌም በቃ የተሳሳተ መረጃ በመስጠት ሙስሊሞችን በማናከስ ያው እንደሚታወቀው በሴራ ስልጣን ላይ ለመውጣት የሚፈልጉ ሰዎች ናቸው። ሙስሊሙ ደግሞ አሁን እንደ በፊቱ አይደለም። እያንዳንዱን ነገር ያውቃል፣ ያዳምጣል። ዝም ብሎ የምትነደው አይደለም። ብዙ እውቀት አለው። በአሁን ሰዓት ማን እንደሚጠቅመው፣ ማን ጎጂው እንደሆነ፣ ማን ጥቅመኛ እንደሆነ በደንብ ተረድቶታል። ማን ለዲኑ እንደሚጠቅምና እንደሚለፋ በጣም ተረድቶታል። አሁን ያለው መጅሊስ ፐርፌክት ነው እያልኩ አይደለም፣ ግን ስህተት ይኖራል። ግን እየሰሩ ነው፣ እየሞከሩ ነው። ከባለፈው መጅሊስ ከዚህ በፊት የነበሩት መጅሊስ ምን ሲያደርጉ እንደነበረ እንደምናውቀው ነው። ወደ 2000ዎቹ መጀመሪያ ላይ ብትሄዱ እና ከዛ ይሄ በድምጻችን ሲሰማ ድረስ ስንት ነገር ሲደረግ እንደነበረ መጅሊሱ ላይ በጣም ከባባር ነገር ሲደረግ የነበረ መጫወቻ የነበረ መጅሊስ ነበር። አሁን በተሻለ አቋም ሀጂ ዑመርን ተጨምሮ ሌሎች ወንድሞች አባቶች በልፋት በተቋም መልኩ እንዲደራጅና አሁን ያለውን ቁመና እንዲይዝ ተደርጓል ይመስለኛል። እኔ ሀጂ ዑመርን ራሱ የሚያሳስቷቸው እነዚህ ከጎን የነበሩ ሰዎች ይመስሉኛል። የማይሆን ነገር መረጃ እየሰጧቸው እሳቸውን ከህዝብ ጋር ለመነጠል በእሳቸው ላይ ትከሻ ተረማምዶ ስልጣን ላይ ለመውጣት ያልፈነቀሉት ድንጋይ የለም። ከዚህ በፊት የሚናገሩት ነገር ሌላ ነበር። በ2000 አካባቢ ከዶክተር ጄላን ጋር ለአንድነት ብዙ እንደታገሉ እንሰማለን፣ ከሼህ ዑመር እንድሪስ እና እነዚህ ሰዎች ግን እንዴት አርግተው ይሄ የሚወራውን ወሬ እሳቸው ላይ በጥላቻ እያመጡ እየነገሩ እንዴት ጠምዝዟቸው ወደ እነሱ እንዳመጧቸው ይነገራል። ብዙ ጊዜ የእሳቸውንም አካሄድ ብዙ ጫና አርግተው ትልቅ ናቸው ጫና አርግተውባቸው የማይሆን ንግግር እንዲናገሩና ከህዝቡ ጋር ቀይም ውስጥ እንዲገቡ ያደረጉት እነሱ ናቸው።
ምክንያቱም ምንም ኃላፊነት የላቸውም። በወዱ የሚያስብ ሰው ምንም ኃላፊነት ኖሮት አያውቅም። ስልጣን የሚወድ ሰው ከዚህ በፊት ከነሰራተኛቸው ከነዘበኛቸው እንደፈለጉ ሐጅ የሚሄዱ ኡምራ የሚሄዱ በሞተሰብ ስም ሁላ ደሞዝ የሚቀበሉ ሰዎች ናቸው። በጣም በጣም ጨካኝ ናቸው። እነዚህ ሰዎች ምንም ነገር ከማድረግ አይቆጠብም። አሁንም በአይነ ቁራኛ እንዲታዩና የሆነ እርምጃ እንዲወሰድ ሰውን ማንቃት ያስፈልጋል። እንግዲህ ከኋላ እነዚህ የሚነዱ ጀሌዎቹ በጣም የሚያሳዝኑች ናቸው። የነሱን አካሄድ ባይገባቸው ነው ብዬ ነው ማስበው እንጂ የነሱ አካሄድ በጣም ከባድ ነው። ብዙ ነገር አደጋ ሊፈጥር ይችላል። ከዚህ በፊትም እንዳደረጉት ብዙ አደጋ ፈጥረዋል ሙስሊሙ ላይ። አሁንም ያንን ተመሳሳይ ነገር ከሌላ እምነት ተከታዮች ጋር ሆነው ኢቨን ለስልጣናቸው ሲሉ ከሌላ እምነቶች ጋር አብረው ሆነው እነዚህ አሁን ያሉት ሙስሊሞች መግፋት ለነሱ ምንም ማለት አይደለም። ስልጣን እውር እንዴት እንደሚያደርግ ታውቃላችሁ። ጥቅማጥቅም የለመዱት ጥቅማጥቅም እንደፈለጉ የሚጫወቱበት መጅሊስ ስለነበር አሁንም በዛ እንዲቀጥል ነው የሚፈልጉት። ብቻ የትላንትናው መግለጫ እና የሰጡት አስተያየት በጣም ከባባር ንግግር የተላለፈበት ነው። ዝርዝሩን እኔ መጨረሻ ላይ ቪዲዮ አያይዤ ያሳያችኋለሁ። ቪዲዮ 1 2 3 ቪዲዮ መጨረሻ ላይ አርግቼ ታዩታላችሁ። እናንተም ታዝባችሁ ታልፋላችሁ። ሰብስክራይብ ማድረግ እንዳትረሱ። ኮሜንት ላይ ስጡ። ቋንቋውን ይቅርታ አድርጉልኝና አንድ ወጠጤ በጮኸ ቁጥር ሰው መደናገር የለበትም። የዒልም ባህሮች አሉ። ዒልም የሚመራው በትልልቅ ሰዎች ነው። ፍቅሁን፣ ሐዲሱን፣ ነህውን፣ ሰርፉን በቀሩ ሰዎች ነው እንጂ በየመንደሩ ምንም ቂራአት እና ሼኻቸው በማይታወቅ ሼኽ የሌለው ሰው ሸይጣን ነው። ሼኻቸው በማይታወቅ አቅጣጫ ከየት እንደቀሩ በማይታወቅና ቲክቶክ እና ፌስቡክ ሙፍቲ ባደረጋቸው ሰዎች አይደለም ሸሪዓ የሚመራውና ይሄን ነገር በስነ ስርዓት ነው። አሁንም ደግሞ መጨረሻ መልእክት ማስተላልፈው ከእንዲህ አይነት ጋጠወጥ ድርጊት ሁሉም ሰው እንዲቆጠብ ነው። በህግ የሚያስጠይቅ ነገር ነው። ከአላህ ዘንድ የሚያስጠይቅ ነገር ነው። የማህበረሰብንም ኩርፊያና ቁጣ የሚያመጣ ነገር ነው። ሁከት ብጥብጥ ለመቀስቀስ ካልሆነ በቃ እንዲህ አይነት ነገር አይነገርምና አላህን ፍሩ፣ ተጠንቀቁ። እንዲህ አይነት መልእክት የምታስተላልፉ ወገኖች ቢያንስ ሰው ለመሆን ሞክሩ። ሙፍቲ አሊም ናቸው። ብዙ ነገሮች አሉ። ያን ተውትና ሰው መሆናቸውን ብቻ አስባችሁ እንዲህ አይነት ቤተሰቡን አስቡለት፣ ቤተሰቡን ይዘኑለት። ሀዘን የሰነበተ ስቃይ ውስጥ የሰነበተ ሰው ነው። ኡማውን ይዘኑለት። አባቱን አጥቶ እስካሁን እያለቀሰ ያለ ማህበረሰብ ነውና ይሄን መልእክት አስተላልፋለሁ። ቀሪው ለመሻይኾቹ ሰጥና እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይሄ የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል። አንጢቢ ነፍሲ ነው የሰጠው። ወዶ ፈቅዶ ነው የሰጠው። ተቀምጦስ ቢሆን ጉልበተኛ መጥቶ ያ መሬቱን ወስዶበት ይሄንን ለእስላሞች መቃብር ሰጥቻለሁ አንድ